ኢንስቲትዩት የተመሰረተው 1979 በኢትዮጵያን አቆጣጠር በፈረንጆቹ ደግሞ 1968 አካባቢ ነው። እንግዲህ ከዛ ጀምሮ ከተመሰረተበት የዛሬ 41 ዓመተ ምህረት አካባቢ ነው። በሲጀምር በሰርቲፊኬት በዲፕሎማ ከዛ በመጀመሪያ ዲግሪ እያለ ነው እና ዛሬ ከ40 ዓመታት በኋላ አርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት 4 ፋካልቲዎች አሉት። በእነዛ ፋካልቲዎች አማካኝነት 4 የመጀመሪያ ዲግሪ ፕሮግራሞችን እንሰጣለን። በ12 የሁለተኛ ዲግሪ ፕሮግራሞችና በ10 የሶስተኛ ዲግሪ ፕሮግራሞችን እያስተማርን እንገኛለን። በአጠቃላይ ወደ 125 አካባቢ 129 አካባቢ መምህራኖች አሉን። ብዙዎቹ የሶስተኛ ዲግሪ መምህራኖች አሏቸው። የውጭ ሀገር መምህራኖችን በተወሰነ ደረጃ በፕሮፌሰርነት ደረጃ ያሉ መምህራኖች አሉ። እንግዲህ አርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት በ1979 ሲመሰረት ዋነኛው ዓላማው መማር ማስተማርን ከዛም የሀገሪቱን የውሃ ሀብት ልማት ለህዝቦቿ ተጠቃሚነት የሀገሪቱን ልማት ማፋጠን ለህዝቦቿን ብልጽግናን በማሰብ ነው። ሲመሰረትም የተመሰረተበት ሎጎ ላይ እንደሚያሳየው የውሃ ሀብታችንን ለሀገራችን ብልጽግና እናውላለን ተብሎ ነው። ያንን እንግዲህ በ40 ዓመታቾች በትውልድ ቅብብሎሽ እንግዲህ 6 ዲኖች መርተውታል። ዩኒቨርሲቲ ከሆነ በኋላም ወደ 6 እንደገና ተጨማሪ አመራሮች መርተውታል። በዚህ የትውልድ ልውውጦች እንኳን ቢሆን ዓላማውን ሳይስት እስካሁን ድረስ መጥቷል። በኢትዮጵያ ውስጥ የተሰሩት ከፍተኛ የውሃ ልማቶችን ለምሳሌ ግድቦችን ብናይ፣ መስኖዎችን፣ መጠጥ ውሃ፣ ሳኒቴሽኖችን በርካታ ዘርፈ ብዙዎች ሀገሪቱ አካሄዳል ባለፉት 20-30 ዓመታቶችና በእነዚህ ሁሉ ልማቶች ውስጥ አርባ ምንጭ ዩኒቨርሲቲ ከጀርባ ነበር ማለት ይቻላል። ምክንያቱም ብዙዎቹ ዲዛይን የሰሩ ኮንስትራክሽን የሰሩ ሱፐርቪዥን የሰሩ ሰዎች የምታያቸው በ90% በላይ የሚሆኑት የአርባ ምንጭ ምሩቃኖች ናቸውና ሌላው እንደ ስሎጋን ድሮም ሲነገርለት የነበረው ምንድነው የአርባ ምንጭ ውሃ ቴክኖሎጂን የትምህርት ብቻ ሳይሆን የምርምርም ተቋም እናደርገዋለን የሚል ነበር። እንግዲህ በትውልድ ቅብብሎሽን በተሄደበትም አጋር ድርጅቶችን በማፍራት ከውስጥ ሀገር ውጭም ያሉትን በማፍራት ዛሬ የአርባ ምንጭ ውሃ ቴክኖሎጂ ወደ ዩኒቨርሲቲ አድርጎ አሁን ባለው ሽግግር ላይ ደግሞ የምርምር ዩኒቨርሲቲ ውስጥ አገሪቱ ውስጥ ካሉት 8 ዩኒቨርሲቲዎች ውስጥ አንደኛው ለመሆን በቅቷልና ኦልሞስት የሚያሳየው እንግዲህ የተመሰረተበትን ዓላማ እያመጣ የተሰነየበትለትን ትንቢት ይዞ ዛሬ የሚፈልገው ላይ ቆመና ደርሷል ማለት ነው። ለፐብሊካሊ እንደ ሀገር ከሚታወቁት ሰዎች ብትል እንግዲህ እዚህ ከመሩ ከተማሩ ሰዎችስ ብታይ የቀድሞውን የኢትዮጵያን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ማንሳት ትችላለህ። ከዛም የውሃ ሀብት ሚኒስትር የነበሩትን ከዛም የኢትዮጵያ በአሜሪካ አምባሳደር የነበሩትን ዶክተር ኢንጂነር ስለሺ በቀለ ማንሳት ትችላለህ። አሁን ደግሞ የኢትዮጵያን የውሃና ኢነርጂ ሚኒስተሩ ዶክተር ኢንጂነር ሀብታሙ ኢተፋን የቅርብ አማካሪዎቻቸው ዶክተር ሚካኤል ማህሪን የመሳሰሉ ከዛም የኢትዮጵያ ኢንጂነር ኮርፖሬሽን ሲመራ የነበሩ ሰዎችን ብዙዎችን መጥቀስ ይችላል። ከውጭ ሀገርም ጥሩ የኛ ሳፖርት የሆኑ እነ ዶክተር ሰሙ መጎስን እነ ዶክተር ጥሩ ሰውን የመሳሰሉ ሰዎችን በእጅግ በጣም ብዙ መስራት ይችላልና አሁን ማንን ጠርተህ ማንን ታቆማለህ? እነ ኤርሚያስ አለሙ አሉ፣ እነ ዶክተር ፍሳ በሁሉ አሉ፣ ብዙ ናቸው። አሁን ሴክተሩ ላይ ባለው በሙሉ የምታያቸውን በሙሉ የአርባ ምንጭ ሰዎች ናቸው ማለት ይችላል። በተለይ በኮንስትራክሽን ዘርፉ ላይ ስትመጣ በማማከር በፕራይቬትም በገቨርንመንትም ውስጥ ያሉት ኦልሞስት ማለት ይቻላል የአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት ወይም የአርባ ምንጭ ዩኒቨርሲቲ ምሩቃኖች ናቸው። ላለፉት 40 እንግዲህ ኢትዮጵያን ብታስብ በእድገትም አድርጋለች፣ ትበልጽጋለች፣ የተሻለ ሄዳለች የምንለው የቀድሞቹ እንግዲህ 2-10 ወይ 3-10 ዓመታቶች ነው። በእነዚህ ሴክተሮች ውስጥ ግን የአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት ወይም ዩኒቨርሲቲ ተማሪዎች ጉልህ ሚና ነበራቸው። እንግዲህ እስከዛሬ የአርባ ምንጭ ዩኒቨርሲቲን እንደ ሀገር አይተነው እንሆናለን። አሁን ግን ትንሽ ከሀገርም ወጣ ብለን አፍሪካንም እያማተርንበት ዓለምንም እያማተርንበት ምክንያቱም እንደ ሀገር ተጽዕኖአችን ሰፊ ነው ብለናል። አሁን ደግሞ ይሄ ተጽዕኖአችን እንደ አፍሪካ ስለምን አናመጣው? ምክንያቱም ውሃው አንዲት የበለጸገችን አንዲት አፍሪካን የተሳሰረችን አፍሪካን እናደርጋለን ካለ ፓን አፍሪካኒዝም በመናቀነቅንበት አንዱ መሰረተ ልማታችን ውሃ ነውና በውሃው ዘርፍም ደግሞ የተሻለችን ማልማት እንችላለን ብለን እናስባለን። 2063ን የአፍሪካ አጀንዳም ዘንድሮ የተከበረውን የመሪዎቹ እንደሚያሳየው ሴንተር ያደረገው ውሃንና ሳኒቴሽን ነውና ከዛ አንፃር እኛም እንደ ተቋም መሄድ ያለብን ብለን እናስባለን። ከምርምር አንፃር ትልቅ የምርምር ማዕከል አለን። ወተር ሪሰርች ሴንተር የምንለው ብዙ ዘመናዊ መሳሪያዎችን የታቀፈ ሴንተር ነው። ብዙ ዘመናዊ መሳሪያዎች አሉ። በአሁን ደረጃ ምርምርን ከማስፋት ትላልቅ ፕሮጀክቶችን ከመደገፍ አንፃር ብዙ ዘመናዊ መሳሪያዎችን በተጠናከረ የሰው ኃይል ያለው ላብ ነውና እሱን ሴንተር አሁን እንደ ሀገር
እንዴት እናሳድገው እንዴት እናንጣው ነው። በሀገር አቀፍ አሁን ለምሳሌ በዓለም አቀፍ ደረጃ እውቅናን ለማግኘት ኦልሞስት ብዙ ሂደቶችን ሂደናል። በቅርቡ ኦልሞስት ያን አይሶ ዓለም አቀፍ ደረጃውን ተቀባይነት ባለው መልኩ ሰርቲፋይድ እንሆናለን ብለን እናስባለን። ብዙ ነገሮችም ስላሳካን ማለት ነው። ሌላው በሌላ ዳይሬክሽን እየመጣን ያለው ነው ምንድነው ኢትዮጵያ የዓለም የሜትሮሎጂ ድርጅት አባል ከሆነች 1960ዎቹ ጀምራ ነውና ከዛ ጀምሮ እንግዲህ ኢትዮጵያ ውስጥ የዓለም የሜትሮሎጂ ኤጀንሲ አለ እንደ ኢትዮጵያ ግን እንደ ሀገር ደግሞ ሴንተር የለውም ነበርና እሱን ከማስፋት አንፃር ከኢትዮጵያ ሜትሮሎጂ ኤጀንሲ ጋር በጋራ በመስራትና በትብብር ሪጂናል ሪሰርች ሴንተሩን አርባ ምንጭ ዩኒቨርሲቲ ለማድረስ እንግዲህ ተቃርበናል ብለናል። ምክንያቱም የኢትዮጵያ ሜትሮሎጂ ኤጀንሲ እንደ ተቋም ደግሞ ከኛ ጋር አብረው እየሰሩ ያሉት ነውና ሁለቱን እንግዲህ አጣምረን ያለንን ትብብር በማጣመር ሪጂናል ትሬኒንግ ሴንተሩን ኢትዮጵያ ውስጥ ያደርጋል ብለን እናስባለን። ጁን 26 እንግዲህ ሴሌብሬት የምናደርግበት አንደኛው ብዙውን ስቴፕ አልፈናል። እንግዲህ የመጨረሻዋን ጁን 26 እየጠበቅን ነው። ያ ካረግን እንግዲህ የአፍሪካን ሪጂናል ሴንተር የዓለም ሜትሮሎጂ ኤጀንሲ አርባ ምንጭ ዩኒቨርሲቲ ውስጥ ይኖረዋል ነው። እንግዲህ ሁለቱን ደምረን ስንሄድ ደግሞ የተሻለ ነገር እናመጣለን ነው። በትብብር ብዙ ነገሮች እናያለን። በትብብር ትናንሽ ከምንሰራቸው በተለይ አሁን ፍላጎታችን እንደ ሀገር መስራት እንደ አፍሪካ መስበራትና እንደ ዓለም መስራት ስለሆነ ነው። ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ ጋር ሪሰርች ሴንተሩንም ተመራማሪዎችን መምህራኖችን በማድረግ ባዚሜትሪ ሰርቬውን እየሰራ ነው። የባዚሜትሪ ሰርቬው ኦልሞስት የተወሰነው ፌዝ በ5 ፌዝ ነው የምንሰራው ብለን የመጣ ነው። የመጀመሪያ ፌዝ አልቋል። ኦልሞስት ካርታ ስራው ተጠናቋል። በዚህ ትብብር ውስጥ እንግዲህ አብረን ነው እየተጓዝን ያለ ነው። በተናጥል አለ የኢትዮጵያ ጂኦስፓሻልና ኢንስቲትዩት አለ፣ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አለ፣ የኢትዮጵያን ባህር ኃይል አለ፣ የኢትዮጵያ መርከብ ድርጅቶች አሉ፣ የኢትዮጵያ መከላከያ አብረን ሆነን ይሄን አንድ ፌዝ መተናል ማለት ነው። እንግዲህ ሲያልቅ የኢትዮጵያን ህዳሴ ግድብ ሙሉ ባዚሜትሪ የምንሰራና የምናጠናቀቀው ነው። ምክንያቱም እንደ ሀገር ይሄንን ዳም ከሰራን በኋላ ለፓወር አቅርበው ብቻ ሳይሆን ለልማትም እንዋለዋለን። ሪክሬሽናል ይሆናል ስካል ናቪጌሽን እንዴት ይሆናል የሚለውን ለማስተካከል ትልቅ ማፕ እያዘጋጀን ነው። ይህ በቅርቡ ይጠናቀቃል ማለት እንግዲህ የማስተሳሰር ስራ ነው። ሌላው ከአገር አቀፍ ካሉ ተቋማት ጋር በጣም ጠንክረን እንድንሰራበት እያሰብን ያለ ነው እየሰራን ያለው ከጂኦስፓሻልና ኢንስቲትዩት ጋር ነው። በተለይ የኢትዮጵያ እስከመጣ ብዙ ውሃዎች አሏቸው። የውሃ አካላቶቹ ግን ምንም አይነት ባዚሜት ሰርቪስ ስለሌላቸው ጥልቀታቸው የሴድመንት ሁኔታቸው ምንም እየታወቀ አልነበረምና ከነሱ ጋር አብረን ካርታ ዝግጅት ለመስራት እንግዲህ ከስፔስ ሳይንስና ከጂኦስፓሻል ኢንስቲትዩት ጋር ትልቅ ቁርኝት አለን። ሌላው ትልቁ አጋራችን እንግዲህ እንደ ሀገርም ቢሆን አብረን ስለኖር የኢትዮጵያ ውሃ ሀብትና ኢነርጂ ሚኒስቴር ነው። ከዋና ኢነርጂ ሚኒስቴር ጋር እንግዲህ በጣም በቅርቡ እንኳን የገባናቸው የአባይ ጫሞን ባዚሜትሪ ሰርቬ ያለን እዛ አካባቢ ያለውን የፍለር ፎርካስቲንግ ስራዎችን ለመስራት ኦልሞስት አግሪመንቱን ገብተን ስራ ጀምረናል። እሱ ሲጠናቀቅ በቀጠናው ላይ ትልቅ ለውጥ ያመጣል ብለን እናስባለን። ሌላው ከአንዳንድ ዓለም አቀፍ ድርጅቶች ጋር በተለይ በቦረና አካባቢ ያለውን የግራውንድ ወተር ፖቴንሻል አሰስመንት እየሰራ ነው። ብዙ ናቸው። ወደ 13 የሚሆኑ እጃችን ላይ በስራ ላይ ያለንባቸው ፕሮጀክቶች አሉ ማለት ያ ሁላ ሲደመር እንግዲህ ሪጅኑ ላይ ያለውን ልማት እናመጣለን ነው። እንደው አውራይ እንግዲህ የሚሆነው የኛ ብቻ ሳይሆን ከቀደምት የነበሩትም አሁን ያለው ማመራር ወደፊትም ነው። እንግዲህ የትውልድ ቅብብሎች ነው። እንግዲህ ሲመሰረት ትልቅ ተስፋ ሰንገው የተነበረው ነው። የተበጣጠሱ ጅረቶች አሉ። እነዛን ጅረቶች ወደ ልማት ቀይረን አገራችንን ወደ ልማት ህዝቦቿን ደግሞ የበለጸገችና ለማድረግ ነውና ከዛ አንፃር እንግዲህ በከፍተኛ ደረጃ እየሰራን ያለበት ነው ተፋለ መስራታችን ደግሞ በሀገሮች ብቻ ሳይሆን እንደ ሀገር ያለማናቸው አለ። ይሄን ደግሞ ዝናችንን በሀገር ውስጥ ብቻ ማቀፍ አንፈልግም። ትልቁን ጅረት ተያይደን በዓለም አቀፍ ገበያው ውስጥ ተወዳዳሪና ተገዳዳሪ መሆን እንፈልጋለን። ከዛ አንፃር አሁን ዓለም አቀፍ ኮላቦሬሽኖች ብዙ አሉ። በተለይ ከዩሮፒያን ዩኒየን ጋር በጣም ብዙ ሳፖርት አለ። አሁን ደግሞ አሊያንስ እየፈጠርን ያለበት ከአፍሪካ ህብረትም ጋር አለን። ምክንያቱም መስራት የምንፈልጋቸው በጣም ስላለ ውሃ የአፍሪካን ፓን አፍሪካን ከምናቀነቅንባቸው አንዱ መንገድ ውሃ ነው። ምክንያቱም አፍሪካ በቀጠናው ላይ የረብሻ ናት። አንደኛው የረብሻ ምንጭ የሚሆነው ውሃ ነው ወደፊት ብለን እናስባለንና ስለዚህ የጋራ ውሃ የጋራ ተጠቃሚነት የበለጸገችና ተስፋ ያላት አፍሪካን ከመፍጠር አንፃር የራሳችንን አሻራ እናደርጋለን ብለን በተለያዩ አጋሮች እናደርጋለን። በተለይ አሁን አፍሪካን ሞቢሊቲ ብለን የጀመርነው የዩሮፒያን ዩኒየን የሚደግፈን የፒኤችዲ ፕሮግራም አለን። አፍሪካን ተማሪዎች አፍሪካ ውስጥ ማስቀረት በሚልና ወደዚህ ፕሮግራም እንግዲህ ወደ 9 ፒኤችዲ ተማሪዎች አሉ። ወደ 12 የሚሆኑ ማስተርስ ተማሪዎች አሉ። ይሄ ትልቅ የ1.5 ቢሊዮን ብር ዩሮ ፕሮጀክት ነው። አንዱ ይሄ ነው።
ይሄንን እንደዚህ አይነት ተመሳሳይ ስራዎችን እየሰራን የምናመጣበት ነው። እንዳልኩ ቀደም የአፍሪካን ሪጂናል ትሬኒንግ ሴንተር ኦፍ ሚቲዮሮሎጂን ካመጣን ይሄ እንግዲህ አንደኛው ዝናውን የምናጠበቅበት ነው። በሀገር አቀፍ ደረጃ ደግሞ መጠነ ሰፊዎች አሉ። በተለይ አርባ ምንጭ ሪዞርትን የገበታን ፕሮጀክትን በጣም አስተካክለናል። ጠቅላይ ሚኒስትሩ ከሚሰሯቸው ራሱ ሌላው የሶፍ ዑመር ዋሻ ውስጥ ያለውን የውሃ ችግር ለመቅረፍ እዛ ውስጥም እየሰራ ነው። እንግዲህ እነዚህ አይነት ስራዎችን እየሰራን ስንመጣ ነው ሪፑቴሽኑ የሚጀምረውና በምርምር በጣም ብዙ ሰርተናል። በዘንድሮ ዓመት እንኳን ብቻ ወደ 120-30 የሚሆኑ ፐብሊኬሽኖች አሉ። እንግዲህ ከሰኔ እስካሁን ባሉት 9 ወራቶችና እነዚህን ነገሮች እየደጋገምናቸው ስንሄድ ሰፊ ነው። የኛ ምርምር እንደሌላው አይደለም። ምክንያቱም ከሚፈልግብን ጫና በተጨማሪ ዓለም አቀፋዊ የራሱ የሆነ ጂኦፖለቲክስ አለው። አባይ ላይ የምንሰራቸው ጽሁፎች በብዙ ነገሮች ጫና አለው። አሁን አይታችሁ ከሆነ በግብጽ በምናምን ፋብሪኬትድ የሆኑ ፎልስ ሪዛልቶችን አባይ ላይ ለመጣድ እነሱን ተመጣጣኝ የሆነ ትሩዝ ላይ ግራውንዱን አስደገፈ የምንሰጥባቸው ምርምሮችም አሉና እንዲህ አይነት ነገሮችን ስናያቸው የምንሰራቸው ምርምሮችን ብቻ ሳይሆን የሀገሪቱን ሉዓላዊነት ከማስጠበቅ አንጻር ከፍተኛ ኃላፊነትም ስላለብን በዛ ልክ እንግዲህ አቅም በፈቀደው እየጣርን ነው። እኛ እንጀምረዋለን፣ እንግዲህ ሌሎች እየቀጠሉት ይሄዳሉ። የጀመሩትን ይዘን መተናል። የሚቀጥለው ደግሞ እየተሳሳበ ሲሄድ እንዲህ አይነት ነገሮችን መስራት ከቻል ከፍተኛና ተቀባይነት ያለው ተገዳዳሪ የሚሆን ተቋም እንፈጥራለን ብለን እናስባለን። ግንቦት 14 እና 15 በዓለም አቀፍ ደረጃ የምናቀርበው ዘላቂ የሀብት አስተዳደር ልማት ሲምፖዚየም አለ። ኢንተርናሽናል ሲምፖዚየም ነው። ይሄን ሲምፖዚየም እንግዲህ ለ24ኛ ዓመት ነው እየመጣ ነው። ላለፉት 24 ዓመታቶች አልተቋረጠምና ይሄን ሲምፖዚየም የምናከብርበት ነው። ይሄንን ዓለም አቀፍ ሲምፖዚየም ከተለያዩ የአውሮፓ ሀገሮች ከአፍሪካ ሀገሮች የሚመጡ ፓርትነር ተሳታፊዎች አሉ። እዚህ ሲምፖዚየም ላይ ለመሳተፍ እንግዲህ ወደ 100 ፕላስ የሆኑ ፔፐሮች አመልክተው ነበር፣ አመልካቾቹ ነበር። ከነዛ ውስጥ እንግዲህ አበጥረና የተሻለ ነው ብለን የምናያቸውን 18 ፔፐሮችን ብቻ አሳልፈናል። ምክንያቱም እኛ ጋር ስንሄድ ኤአይ ዋለ፣ ፕላጃሪዝም ዋለ። ሁለተኛ ደግሞ የምናመጣቸው ፔፐሮች ተቀባይነት እንዲኖራቸው ስለምንፈልግ ጥብቅ የሆነ ሪቪው ፕሮሰሶች ስለነበሯቸው ብዙዎችን በ3 እና በ4 ስቴፕ ነው እንግዲህ ፊልተር ያደረግነው። የመጀመሪያ ዙር ነበረ። እሱን ገምገመን አለፍ የተወሰነታል 2-3 ብሎ ነው እንግዲህ ከብዙ ስክሪኒንግ በኋላ ነው የመጣውና የኛ ሲምፖዚየም ፕሮሲዲንግም ስላለው ጆርናልም ስላለው ፕላጃሪዝሙ በጣም እንጠነቀቃለን። ከ20 በታች መሆን አለበት ብለን ስለምናምን ከዛም በላይ ደግሞ ኤአይም ፍሪ እንዲሆን ስለምንፈልግ ከዛ ጋር ጥብቅ ቁጥጥር ስለነበረው ብዙ ሪቪውሮችም ስለነበረው ደብል ብላይንድ ስለነበረ በዛ ምክንያት ብዙ ፔፐሮችን ጥለን 18 ብቻ የተመረጡ ፔፐሮችን ይቀርቡበታል። ከዛ ውጭ እንግዲህ ከተለያዩ ዓለም አቀፍ ድርጅቶች አጋር የነበሩን ይመጣሉ። ከዛም በተጨማሪ እንግዲህ የአፍሪካ ዩኒየንም አብሮ ይሳተፋል። ከዛም ተወካዮች አሉ። ኮሚሽነሩ ዴሊጌት ያደረጉልን ሰዎች አሉ። ከዛም የሀብት ሚኒስተር እንደተለመደው አለ። ሌሎችንም እንግዲህ አካላቶች አድርገን የምንሳተፍበት ነው። ከሀገር ውስጥም ከተለያዩ ተቋማት ከየትኛውም የዓለማችን ክፍል የመጡ ፓርቲሲፓንት ወይም ተሳታፊዎች ስላሉ ሞቅና ደመቅ አድርገን የምናከብረው 24ኛ ኢንተርናሽናል ሲምፖዚየም ነው። እንግዲህ ያለፉት 23 ዓመታት በስኬት ተወስደዋል። እንግዲህ 24ኛውን ደግሞ ለማድረግ